ዛሬ የአርባ ምንጭ ሙዝ ምን እንደሚመስል ላሳያችሁ ነው። ይሄ አርባ ምንጭ ላይ የሚገኝ የሙዝ ተክል ነው። ሙዝ አርባ ምንጭ ላይ ትልቁ ተክል ሲሆን ለብዙ ሰዎች መተዳደሪያ ነው። እና አርባ ምንጭ ላይ ከመጣችሁ ሁሉም ገበሬ ምን አለው? የሙዝ ምርት አለው። ሁሉም ገበሬ እንደዚህ የሙዝ ምርት አለው። በየጓሮው በየማሳው ይገኛል። ይሄ ሙዝ አሁን የሚገኘው በአርባ ምንጭ ዙሪያ ወረዳ ካሉት ትምህርት ቤቶች የአንዱ ትምህርት ቤት ነው። ትምህርት ቤቶችም እንደዚህ አይነት ሀብት አላቸው። ስለሆነም ብዙ ትምህርት ቤቶች የኢኮኖሚ ችግር የለባቸውም። እንደዚህ መሸከም ከብዷቸው ዝቅ ያሉ ሙዞች አሉ። እና አንዱ በዚህ ላይ ደግሞ እያንዳንዱ ገበሬ በወር ቢያንስ 10 ኩንታል ከዛም በላይ እስከ 100 ኩንታል የሚያወጡ አሉ። አንድ ኩንታል እንግዳውስ ስንት ብር ይሸጣል? በኪሎ 30 ብርና እስከ 40 ብር ይሸጣል። አንድ ኪሎ ሲሆን አንድ ኩንታል 100 ኪሎ ግራም ነው። 100 ኪሎ ግራም ሲሆን ያው በአቨሬጅ ሁሉም በሚባል ባይሆንም ሁሉም ባይሆንም አርባ ምንጭ አካባቢ ሁሉም ገበሬ ይሄን ያክል ሀብት አለው ማለት ነው። ይሄን ያክል ሀብት አለው። ይሄ አንድ ሃይስኩል ውስጥ ያለ ሙዝ ነው። አንድ ሃይስኩል ውስጥ ያለ ሙዝ ነው።